የካቲት 17 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን። አብረን ስለነበርከው እግዚአብሔር እናመሰግናለን። ድምጻችንን ስለሰማ እናመሰግናለን። እግዚአብሔር ሆይ እንዳንተ በማይሆኑ ሁኔታዎች ላይ እንደሚራመድ አምላክ ማንም የለም። እግዚአብሔር ሆይ ለአንተ የማይመች መንገድ የለም። በማዕበል ላይ ትራመዳለህ፣ በንፋሳት ላይም ትሄዳለህ። እግዚአብሔር ሆይ የትኛውም መንገድ ታገኛለህ። በየትኛውም ሁኔታ ውስጥ መፍትሄን ታውቃለህ እግዚአብሔር ሆይ። ስለዚህ እናመሰግንሃለን። ሁኔታችን ከአንተ ከመስራት አይከለክልም። የኛ ነገር ከባድ ሆኖ እግዚአብሔር ሆይ አንተን አያስጨንቅህም። ሁሌም ኤልሻዳይ፣ ሁሌም የምትችል እግዚአብሔር ኃይልን የምትሰጥ እግዚአብሔር ትንንሾችን ትልቅ የምታደርግ ደካማውን የምታበረታ አንተ ኃያል አምላክ ነህ። ብርሃንን ከጨለማን ታባርራለህ። የታሰረውን ፈተህ ታዘልላለህ። የተበላሸውን አስተካክለህ እግዚአብሔር ሆይ ሰዎችን ሕይወት ታቃናለህ። እግዚአብሔር ጎባጣውን ቀና ታደርጋለህ። እግዚአብሔር ሆይ ልቡ የተሰበረውን እግዚአብሔር ሆይ የልብ ደስታን ትሰጠዋለህ። ስለዚህ እናመሰግናለን እግዚአብሔር ሆይ ያንተ ሆነን ምንም አይጎልብንም። ስለዚህ እናመሰግናለን። በዚህ የማለዳ ጸሎት እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኤማውስ መንገድ እየሄዱ የነበሩ ደቀ መዝሙር እግዚአብሔር ካንተ ጋር እያወሩ እያሉ አንተ መሆንን እንዳላወቁ እግዚአብሔር አይኖቻቸው ተይዘው እንደነበረ እግዚአብሔር በጌታ በኢየሱስ ክርስቶስ ስም አንተ ከኛ ጋር ሆነ፣ ነገር ግን አንተ ከኛ ጋር መሆንን አለማወቅ ውስጥ የገባን ሰዎች እግዚአብሔር አንተ እንደምትወደን እንኳን እርግጠኛ ያልሆንን ሰዎች እግዚአብሔር ሆይ አንተ በሁሉም ስፍራ እየተገኘ የማርከን ምሕረት እያደረክልን፣ ነገር ግን እግዚአብሔር ሆይ እኛ የማናውቅህ በጌታ በኢየሱስ ስም አይኖቻችን ይከፈቱ። እግዚአብሔር ሆይ የኤማውስ መንገድ እንዲያበቃ እጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ቃል ላይ እንደሚናገረው እነርሱም ስለሆኑ ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩም እየተወያዩም ሳሉ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ጀመር። ነገር ግን እንዳያውቁት አይኖቻቸው ተይዞ ነበር። እርሱም የሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለጵዮ የተባለ በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህን? ሲል መለሰለት። እርሱም የሆነውን ነገር ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱም የካህናት አለቆች ገዢዎችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱ ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ መካከል አንዳንድ ሴቶች አስገረሙት። እነርሱም ማልደው ወደ መቃብር ሄደው ነበር። ስጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገራቸውን መላእክት በራእይ እንዳዩ አወሩን። በእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች ልባችሁን ነቢያት የተናገሩት ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩም መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳን መጽሐፍ ስለ እርሱ የተጻፈው አስረዳቸው። ወደሚሄዱበትም መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱም ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከእነርሱ ጋር ለማደር ገባ። አብሮአቸው በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆረሰው፣ ሰጣቸውም። በዚያን ጊዜ አይኖቻቸው ተከፈቱ፣ አወቁትም። እርሱም ከእነርሱ ተሰወረ። እነርሱም በመንገድ ሳለን እየነገረን ቅዱሳት መጽሐፍን ገልጦ ሲያስረዳን ልባችን ይቃጠልብን አልነበረምን? ተባባሉ። እግዚአብሔር በጌታ ኢየሱስ ክርስቶስ ስም አንተ እያወራህን ግን አንተን የማናቅበት የኤማውስ መንገድ እግዚአብሔር እንዲያበቃ እንጸልያለን።
እግዚአብሔር ሆይ በጌታ በኢየሱስ ስም አብሮነትህ ከኛ ጋር ሆኖ ሳለ አንተ ከኛ ጋር እየተራመድክ፣ አንተ ከኛ ጋር እያወራ፣ አንተ እያባበልከን ከኛ ጋር እየኖርክ እግዚአብሔር አንተን የማናቅበት የኤማውስ መንገድ እንዲያበቃ በኢየሱስ ክርስቶስ ስም ጸልያለሁ። አይኖቻችን ይብሩ፣ አንተን ማወቅ ይሆንልን። እግዚአብሔር ሆይ ልባችን ይቃጠላል ነበረምን እንዳሉት ሐዋርያት እግዚአብሔር ሆይ ነገር ግን አላወቁትም ነገር አይን ካልበራ እግዚአብሔር ሆይ አንተን ማወቅ ይከብዳል። ስለዚህ እግዚአብሔር አይኖቻችን ይብሩ፣ የልቦና አይኖቻችን ይብሩ። የመጥራቱ ተስፋ ምን እንደሆነ እናውቅ ዘንድ እግዚአብሔር ሆይ በጌታ በኢየሱስም አንተንም እናውቅ ዘንድ የልቦና አይኖቻችን እንዲበሩ፣ የኤማውስ መንገድ እንዲያበቃ በህይወት ዘመናችን እግዚአብሔር ሆይ አንተን ከምናውቀው እንጂ ስላንተ ካወቅነው ውስጥ እንዳናወራ እግዚአብሔር በኢንፎርሜሽን ሳይሆን በህይወታችን የተገለጠውን ነገር ለሰዎች እናወራ አንተ እንድትረዳን የኤማውስን መንገድ እንድታበቃው እግዚአብሔር ሆይ እጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ሰው ከሰዎች የሰማነው ስላንተ ሳይሆን እግዚአብሔር ሆይ ልክ ኢዮብ እንደተናገረው መስማትን ሰምቼ ነበረ፣ አሁን ግን አይኖቼ አዩት፣ አይኖቼ አየ እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በህይወት ዘመናችን አንተን ማየት ይሁንልን። የኤማውስ መንገድ እንዲያበቃ እግዚአብሔር ሆይ አንተ ከኛ ጋር ሆነ አብሮነትን የማናውቅበት እግዚአብሔር ሆይ እየደገፍከን ምህረት ከኛ ጋር እያደረገ እግዚአብሔር ሆይ አንተን የማናውቅበት ዘመን እንዲያበቃ እግዚአብሔር ሆይ አንተን በማወቅ እንድትባርከን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ወደ ስራ የሚሄዱ በስራቸው አንተን ማወቅ፣ በትምህርት የሚሄዱ ወደ ትምህርታቸው እግዚአብሔር አንተን በማወቅ በሁሉም ነገር አንተን ወደ ማወቅ አሳድገን። በልጅ በኢየሱስ ክርስቶስ ስም ስለምታረግ እናመሰግናለን። አሜን።